ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? ሰላም እንደምን ቆይታችኋል የተወደዳችሁ አድማጮቻችን፣ ይህ ኤግሎ ኒውስ ነው። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች በሙሉ ወደ ጦርነት ሊያስገቧቸው በሚችሉ ቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብን የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እያደገ መጥቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓ.ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እንደዚሁም ደግሞ በ1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኤርትራ ነፃ ሀገር መሆኗን ተከትሎ ኢትዮጵያ ወደብ እንድታጣ የተደረገበት የታሪክ ስህተት ይታረማል ሲሉ ተናግረዋል። ጥያቄው አሁን አሰብ የኛ ነው ወይስ አይደለም የሚለው ሳይሆን እንዴት እናስመልሰዋለን የሚለው ነው ሲሉ መስከረም 11 2018 ዓ.ም የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ አገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። ታዲያ እንዴት ሆኖ ነው የ2 ሚሊዮን ህዝብ ፍላጎት የ200 ሚሊዮን ህዝብን ፍላጎት ሊደፈጥጥ የሚችለው ሲሉ መስከረም 15 ላይ አሳስበዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን፣ የባህር በር ማግኘታችንንም እናረጋግጣለን ነው ያሉት። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ የኢትዮጵያን የአሰብ ወደብ ባለቤትነትን ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር በር ላይ ነው የሚገኘው፣ ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፈልለት እንደሚገባ ነው የምናምነው ሲሉ ነበር የተናገሩት ጀነራሉ። ከኢትዮጵያ ወገን በቀይ ባህር የባህር በር ፍላጎት የማግኘት በተደጋጋሚ በሚሰማበት ጊዜ የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ ድንበር የመንጠቅ መርዛማ አካሄድ ነው ሲሉ ኮንነውታል። መስከረም 6 2018 ዓ.ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖሩ አስጠንቅቀዋል። ሊታለፍ የማይገባም ቀይ መስመር መሆኑንም ነበር የገለጹት። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መወጣታቸውን እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላቸው ወቅት ለእይታ እንዲቀርብ አድርጓል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ደግሞ ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ ማዘዛቸውን አስታውቋል። በ2016 ዓ.ም የትግራይ ጦርነት ማብቃት አገሪቱን ከአውዳሚ ጦርነት እፎይታ ያስገኘላት ቢመስልም መንግስት በኦሮሚያና በአማራ ክልል ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለው ነው ይባላል። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈተው ጥቃትም ሆነ የተቆጣጠረው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 ቀን 2018 ዓ.ም ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎችና ሰላማዊ ሰዎች ላይ አደጋ መድረሱን አስታውቆ ነበር። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ ዕድሉ ሰፊ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስትን ተቃውመው ነፍጥ ያነሱ ኃይሎችን ትደግፋለች ሲሉ ይከሳል። እንግዲህ እስካሁን ያሉት መረጃዎች ይሄንን ይመስላሉ። ነገር ግን በሚቀጥሉት ቀናቶች ወይም በሚቀጥሉት ጊዜያቶች ምን ሊፈጠር እንደሚችል መተንበይ አስቸጋሪ ይሆናል። ለማንኛውም ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። የመረጃ ምንጩ ቢቢሲ ነው። ዜናውን ያቀረበላችሁ ደግሞ ኤግሎ ኒውስ ነው። ኤግሎ ኒውስን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በቀጣዩ ዜና እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።